ናችሁ ሰላም እንደናችሁ። ዛሬ ደግሞ የምናየው ከደብል ኢንተግራል የሚቀጥለውን ፓርት ትሪፕል ኢንተግራል ይሆናል። ትሪፕል ማለት ያው ከደብል ኢንተግራል ጋር ያየነው በቃ ተመሳሳይ ሮል ነው ያለው። ምንም አዲስ ሀሳብ የምንጨምረው ሀሳብ የለውም። እዚህ ጋር ሀሳባቸው አንድ አይነት ነው። ትሪፕል ኢንተግራል ያው እዚህ ጋር ያው ዲዜድ ዲዋይ እና ዲኤክስ ሲሆን ቫሪያብላችን እዛ 3 ሲሆን ነው። እስካሁን ያየነው ምን ነበረ? ቫሪያብላችን 2 ሲሆን ነው ያየነው። ቫሪያብላችን ኤክስ እና ዋይ ሲሆን ነው ያየነው። እዚህ ጋር ደግሞ ቫሪያብላችን 3 ሲሆኑ ማለት ነው። እዚህ ጋር ሀሳቡ አንድ አይነት ነው። እዚህ ጋር ያው ይሄኛው ፓርቱን ነው የሚለው የመጀመሪያው አይትሬቲቭ ሲሆን የመጀመሪያ ፈንክሽናችን ማለት ነው። ኢንተርቫሉ ሲታወቅ በዚህ እንሰራለን እና ደግሞ እዚህ ጋር በፖላር ዘ የሚሰራ ነው። እዚህ ጋር ደግሞ የምንሰራው ምን ነው? ባይ ሲሊንደሪካል እና ባይ ስፌሪካል ነው የምንሰራው። እዚህ ጋር ስፌሪካል ኤን ቮሊዩም ደግሞ መፈለግ በቃ በፓርቶች ያሉት እነኚህ ብቻ ናቸው። 3 ፓርት ናቸው ያሉት። እነኚህን ቀስ እያልን በየተራ በተለያየ ቪዲዮ እንሰራቸዋለን ማለት ነው። ስለዚህ ቀጥታ እዚህ ጋር ስናየው እዚህ ጋር ይሄን ቀጥታ በኤግዛምፕል ነው። በጣም ግልጽ ነው ማለት እናንተም ግልጽ ነው ይሆናላችሁ። በኤግዛምፕል ነው ኤግዛምፕል ስናይ ከ0 እስከ 3 ከ-1 እስከ 1 እና ከ2 እስከ 4 ኢንቱ y ማይነስ z y ማይነስ zx ነው የሚለን። ከዛ ምን እንፈልግናል? dz dy dx። አሁን ይሄንን እንደና የምንሰራው እችኛዋ dz ማለት እዚህ ጋር ያለችው እችኛዋ dz ማለት መጀመሪያ ይሄን ኢንተርቫል ነው የሚይዘልን። እችኛዋ ፓርት ማለት ደግሞ ይሄኛው ፓርት ነው የምትይዝልን። dx ማለት ደግሞ ይሄኛው ፓርት ነው የሚይዘው። ሀሳብ የለም። ሀሳባቸው ያው ተመሳሳይ ነው። ምንም አዲስ ሀሳብ የለውም። ስለዚህ መጀመሪያ የምንሰራው ዲዜድ ነው የምንሰራው። ዲዜድ ካለቀ በኋላ ዲዋይ እንሰራለን። ዲዋይ ደግሞ ዲኤክስ እንሰራለን። እዛ ሰዓት ነው የሚገድለው። ሀሳቡ ያው ከደብል ኢንተግራል ሀሳባቸው አንድ አይነት ነው። መጀመሪያ ዲዜድን ስንሰራ ኤክስ እና ዋይ እዚህ ጋር ምን ነው የሚሆነው? እንደ ቁጥር ነው የምናያቸው። ይሄን ፈንክሽን ኢንተግሬት ስናደርግ ኤክስ እና ዋይ እዚህ ጋር ሁሌም ናቸው ቁጥር ናቸው። ከዛ የዲዜድን ኢንተርቫል እንተካለን እንጨርሳለን። ከዛ ዲዋይ ደግሞ ስንፈልግ ኤክስ እና ዜድ አሁንም እዚህ ጋር እንደ ቁጥር ነው የምናያቸው። ከዛ እንጨርሳለን። ዲኤክስ ነው እዛ ስንሰራ ዋይ እና ደግሞ ዜድ እዚህ ጋር እንደ ቁጥር ነው የምናያቸው። ከዛ ጊቨናችንን እንጨርሳለን ማለት ነው። መጀመሪያ እዛ ስንሰራ መጀመሪያ ይሄን ፓርት መስራ መጀመሪያ ይሄን ፓርት እንሰራና ከዛ ከሰራን በኋላ እዚህ ጋር መተን እንተካዋለን ማለት ነው። ይሄን ፓርት ስንሰራ ምን ይሆናል ማለት ነው? ዋይ እዚህ ጋር ኢንተግሬት ሲሆን እንደሚሆነው ዋይ እዚህ ጋር ምን ነው ቁጥር ነው። ኢንተግሬት ሲሆን እዚህ ጋር ነው የሚሆነው ዋይ ዜድ ነው የሚሆነው። ዋይ ዜድ ይሆናል ማይነስ ዜድ ደግሞ እዛ ምን ይሆናል? ዜድ ስኩዌር ኤክስ ኦቨር 2 ይሆናል ማለት ነው ኢንተግሬት ሲሆን። ከዛ ከቱ እስከ 4 እዚህ ጋር መተን እንተካለን። መጀመሪያ እዚህ ጋር መተን በዜድ ቦታ 4 እንተካ 4 ይሆናል ማይነስ ዜድ ስኩዌር ሲሆን ይሆናል 4 ስኩዌር 16 ኦቨር 2 8 ኤክስ ይሆናል ማለት ነው ማይነስ እዚህ ጋር ጨረሰን። እዚህ ጋር ደግሞ ደግመን ደግሞ እኛን ቱን እንተካለን። ደግሞ ቱ ደግሞ እዛ ጋር ይሆናል ማለት ነው ቱዋይ ይሆናል ማይነስ ቱዋይ ማይነስ እዚህ ጋር ደግሞ በዚህ ቦታ ደግሞ ቱ ተኩ 2 ዘ ፓወር ኦፍ 2 4 ኦቨር 2 2 ይሆናል ማለት ነው 2 ኤክስ ይሆናል ማለት እዚህ ጋር መተን 2 ኤክስ እንተካለን። ከዛ ጋር ምን ቀረ ማለት ነው 4y ማይነስ 8x ማይነስ 2y ፕላስ 2x ቀረ ማለት ነው። እዚህ ጋር ቀናንሱልኝ 2y ማይነስ ማለት ነው 6x ነው የሚቀረን። ይሄን አገኘን። ይሄ ኢንተርቫል እዚህ ጋር መተን መተካለ ማለት ነው። ስለዚህ እዚህ ጋር መተን ስንተካው ምን ይሆናል ማለት ነው? እዚህ ጋር ከ0 እስከ 3 ከማይነስ 1 እስከ 1 ከ2y ማይነስ 6x ለምን ጨርሰናል። ከዛም ቀረ ማለት ነው dy dx ቀራል። መጀመሪያ ዲዜድን ፈለግን። ዲዜድን እንደፈለግነው በዚህ ፎርም ፈለግን ጨረስን። ከዛ ደግሞ ማንን ነው የምንፈልገው? ዲዋይን ነው የምንፈልገው። አሁንም ዲዋይን ደግሞ እንደዚህ ደግሞ ይሄን ቫሪያብል ከፈለግን በኋላ መተን ይሄን ደግሞ እንደዚህ ከፈለግን በኋላ አመተን ዘ መተካን ነው። አዲስ ሀሳብ የለውም ማለት ነው። ለውጡ ምንም ለውጥ የለውም። አዘጋ መተን ይሄን ነገር መተካን ነው ማለት ነው። ስለዚህ ምን ይሆናል ማለት ነው? ይሄ ነገር ስንሰራው ሀሳቡ ያው አንድ አይነት ነው። ስለዚህ እዚህ ጋር መተን ከማይነስ 1 እስከ 1 ከማይነስ 1 እስከ 1
ይሄ ማለት ነው 2y ማይነስ 6x ታይምስ dy ነበር። ይሄን ሰራው ይሄ መተን ዝጋ ማረው ኢንተግሬት ማድረግ ነው። 2y ዝጋ ኢንተግሬት ሲሆን ምን ነው የሚሆነው? ለdy ምን ነው የሚሆነው? 2y ስኩዌር ነው የሚሆነው። 2y ስኩዌር ኦቨር 2 ነው የሚሆነው። ስለዚህ ምን ቀረ ማለት ነው? y ስኩዌር ቀረ። 2 ኦቨር 2 ይጣፋና ከዛ ምን ቀረ? ማይነስ 6 ያለ ጊዜ የሚሆነው ማይነስ 6x y ነው የሚሆነው። ለምን ማይነስ 6x ቁጥር አይደለም መጀመሪያ ቁጥር ሲሆን ማለት ነው ኢንተግሬት ሲሆን አንድ ፓወር ነው የሚጨምረው። ለምን ምሳሌ አሁን ማለት ነው እዚህ ጋር በደንብ እንዲገባችሁ አሁን 1 ኢንተግሬት ሲሆን dx ምን የሚሆነው x አይደለም የሚሆነው። ለምን ከሆነ 1 x ዘ ፓወር ኦፍ 0 ነበረው በውስጥ ታዋቂ መጀመሪያ እዚህ ጋር መተን ሆነ ማለት ነው 1 x ዘ ፓወር ኦፍ 1 0 + 1 ኦቨር እዚህ ጋር መተን 0 + 1 ከዚህ ጋር ይሄ አጣፎልኝ ምን የሚሆነው 1 x ኦቨር 1 አይደለም የሚሆነው። ይሄ ደግሞ ነው x የሚሆነው ልክ በዛ ሳው እዚህ ጋር የምትረዱት በዛ ሳው ነው። ሐሳቡ ከየት አመጣ በዚህ ነው የሚሰራው ማለት ነው። ስለዚህ እዚህ ጋር መተን ምን ተካለ ማለት ነው ከማይነስ 1 እስከ 1 ተካለን እዚህ ጋር ማለት ነው። ስለዚህ እዚህ ጋር መተን ስንተካ ምን ሆነ መጀመሪያ በy ቦታ ምን ተካው እዚህ ጋር y እዚህ ጋር 1 ሲሆን 1 ማይነስ 6y አለን እዚህ ጋር 1 ማይነስ 6y ኢንቱ ማይነስ እዚህ ጋር ደግሞ ማን ተካለን እቺን ተካለን ማለት ነው። ቀጣባ ደግሞ እቺን ተካለን። ስለዚህ ስንት ተካዘና ማለት ነው ማይነስ y ይሆናል። ለምን y ስኩዌር ስለሆነ እዚህ ጋር እቺ ቁጥር ስኩዌር ሲሆን 1 ነው የምትሆነው። እዚህ ጋር 1 ማይነስ 6xy 6x ቀረ ማለት ነው። ስለዚህ እዚህ ጋር ይሄ ነገር እናንቀላንሰው ሲቀንስ ይሆናል ማለት ነው 1 ማይነስ 6y ማይነስ 1 ፕላስ 6y የሚሆነው ይሄ ምን ሆነ ማለት ነው 0 ሆነ ማለት ነው። 1 ማይነስ 1 0 ይሄ ነገር ምን ሆነ ማለት ነው 0 ሆነ ማለት ነው። ስለዚህ ይሄ ሲቀንስ አጠቃላይ 0 ሆነ። ለምን እዚህ ጋር ተካ ነው ይሄ ነው ተካ ነው። እሺ ከዚህ ጋር ማይነስ 1 አለ እዚህ ጋር መተን ከዚህ ተባለ እዚህ ጋር ስንት ተካ ይሆናል ማለት ነው። እዚህ ጋር መተን መተካ ነው። እዚህ ጋር 1 ተካለን 1 ተካ 1 ማይነስ 6x ቀራን ማይነስ እንልና እዚህ ጋር መተን ደግሞ እቺ ባለው እዚህ ጋር መተን እንተካለን። እቺ እዛ ሲገባና እዛ ሲገባ ማለት ነው ምን ሆነ ማለት ነው እቺ y ስኩዌር ነበረች 1 ስኩዌር እስከ ምን ሆነ 1 ነው የምትሆነው። መቼ ማይነስ ነበረች እቺ ደግሞ እቺ ያው እዚህ ጋር ማይነስ እኮ እዛ ነው የሚሆነው ማይነስ ፕላስ ይሆናል ማለት ነው። ፕላስ 6x ቀረ። ይሄ ነገር እንደምሮ አለ 1 ማይነስ 6x ማይነስ 1 ማይነስ 6x ቀረ። ስለዚህ እቺና በዚህ ተጣፋና እዚህ ጋር ምን ቀረ ማለት ነው ማይነስ 12x ቀረ ማለት ነው። ስለዚህ ይሄ ማለት ደግሞ ይሄ ማለት ምን ነው በዛ ወስደን መተካ ማለት ነው። እዚህ ላይ እንተካለን። ስለዚህ እዚህ ጋር መተን ስንተካ እዛ ላይ መተን ይሄን ነገር ስንተካው ገና ማለት ነው ከ0 እስከ 3 12x ቀረ ማይነስ 12x ታይምስ dx በዛውም እንሰራለን። ከዚህ ጋር ምን ሆነ ማለት ነው ይሄ ፓርት በዛው እንሰራው። እዚህ ጋር ደግሞ መተን ምን እናደርጋለን ይሄ ነገር ደግሞ ድጋሚ እንትን እናደርገው ለdx ማለት ነው የሚቆራ ማለት ነው ማይነስ 12x ስኩዌር ኦቨር 2 ነው የሚሆነው። ስለዚህ ምን ሆነ ማለት ነው ይሄ ማይነስ 6x ስኩዌር ቀረ። ለምን ይሄ በዚህ 6 ስለተሰኘው ማለት ነው። ከዛ ከ0 እስከ 3 መስራት ነው። እዚህ ጋር 3 ተኩል ምን ሆነ ማለት ነው 3 ዘ ሆል ስኩዌር ነው የሚሆነው 9 ታይምስ ማይነስ 6 ምን ሆነ ማለት ነው ማይነስ 54 ይሆናል ማለት ነው። ማይነስ 54 ይሆናል። እዚህ ጋር ደግሞ 0 ተኩል 0 ሲገባ 0 የሚሆነው ስለዚህ ፋይናንስም ሆነ ማለት ነው ማይነስ 54 የዚህ የእድሙ መልስ ይሆናል ማለት ነው። የዚህ የመጨረሻው መልሳችን ማይነስ 54 እናገኛለን ማለት ነው። በዚህ ፎርም ይሄኛውን እንሰራለን። እዚህ ጋር ደግሞ አንድ ኤግዛምፕል ደግሞ እዚህ ጋር እንድገም ለእድሙ እንዳያስቸግር ማለት ነው። በቃ በዚህ ፎርም ሲሰራ በቃ በዚህ ፎርም ሲሰራ ምንም የሚያስቸግር ነገር የለም። በዚህ ፎርም እንሰራለን። ቀጣይ ደግሞ እዚህ ጋር ምን እንደምንሰራው ምን ነው የቀረን ፓርት የዩኒት 5 ትንሽ አንዱ ፓርቶች አሉ ሲሊንደሪካል እና ስፌሪካል ሲሆን እሱን በሌላ ቪዲዮ እንሰራዋለን። አሁን ደግሞ የምናየው እንደ ቮሊዩም እንፈልጋለን ነው። እንደ ቮሊዩም እንፈልጋለን የሚለውን እናያለን። እንደ ቮሊዩም እንፈልጋለን እዚህ ጋር ቮሊዩም ስንፈልግ ያው ቅድም አይተናል። ኤሪያን ሰርፌስ ኤሪያ እና ኤሪያ እንዴት በደብል ኢንተግራል እንፈልጋለን የሚለውን አይተናል። እዚህ ጋር ማሳባቸውን አንድ አይነት ነው። በትሪፕል ኢንተግራል ስንፈልግ በቃ ሐሳቡ ያው ምንም የተያያዘ ሐሳብ የለውም። ሐሳባቸው አንድ አይነት ነው። ምን ተሰበሰበ ሐሳብ የለውም። የእድሙን ህግ እዚህ ጋር መተን
ያው አፕላይ ማድረግ ብቻ ነው። የተለየ ህግ ስለሌለው እዚህ ጋር ራፍ ላይ ተን የዛሬውን ፓርት እንጨርሳለን ማለት ነው። ቮሊዩም ስፈልግ ያው በሲሊንደሪካል ይፈልጋል፣ በስፌሪካል ይፈልጋል። ይሄንን በሌላ ቪዲዮ ስለምናየው እዛ ላይ በደንብ ግልጽ ይሆንላችኋል። እዚህ ጋር እንዲሁ ራፍ ላይ ለምናየው። ስለዚህ ይሄን ቀጥታ በኤግዛምፕል እናየው። ይሄን ቀጥታ በኤግዛምፕል ስናየው ፋይንድ ዘ ቮሊዩም ኦፍ ቴትራሄድሮን ባውንድድ ባይ ዘ ፕሌናችን ዘመናማ ነው። ፕሌናችን 4x + 2y + z = 2 ይሄ ቢሆን ኤንድ ዘ ኮኦርዲኔት አክሲስ የዚህን ቮሊዩም ፈልጉ ብንባል እንዴት ነው የምንፈልገው? አሁን ይሄ የሚሰራው በደብል ኢንተግራል አይሰራም። ለምን? እዚህ ጋር ቫሪያብሎቹ ኤክስ አለ፣ ዋይ አለ፣ ዜድ አለ። ስለዚህ ይሄ ነገር ምን ነው? ትሪፕል ኢንተግራል ነው ማለት ነው። ስለዚህ ይሄን የምንሰራው ቀጥታ በምን ነው የምንሰራው? በትሪፕል ኢንተግራል እንሰራለን። እዚህ ጋር ስንሰራ ኦሪጂንም የለንም ምንም የለንም። እዚህ ጋር መጀመሪያ የምንፈልገው ምን ነው? ቪ ኢኳልስ ቱ ቀጥታ ማለት ነው ቪ ኢንቱ ዲቪ ነው የሚፈልገው። ይሄ ደግሞ ዲቪ ደግሞ እዚህ ጋር ምን ነው? ይሄ ዲ ማለት ዲዜድ ዲዋይ ዲኤክስ ማለት ነው። ይሄ ማለት ነው ዲቪን በይሄን ተካለን። ቪ ማለት ደግሞ እዚህ ጋር ሪጅን ነው። ሪጅኑ የሚፈልገው ቀጥታ እዚህ ጋር መሰል ከዚህ ጋር ነው የምንፈልገው። እንዴት እንፈልጋለን? እዚህ ጋር ስቴፕ ባይ ስቴፕ እናየዋለን። ስንፈልግ መጀመሪያ ለኤክስ ስንፈልግ 4x + 2y + z = 2 ነበረ። መጀመሪያ እዚህ ጋር ለኤክስ ስንፈልግ የዋይም የዜድን ቫልዩ 0 ማድረግ አለብን። ሁሌም እሺ ነው ያዙ። ለኤክስ ሲፈለግ ሁሌም የዋይም የዜድን ቫልዩ እዚህ ጋር ምን መሆን አለበት? 0 መሆን አለበት። ጨረስን በቃ እዚህ ጋር ይሄ ነው ሐሳቡ። ለኤክስ ስንፈልግ የዋይም የዜድን ቫልዩ እዚህ ጋር መሆን አለበት፣ 0 መሆን አለበት። እዚህ ጋር ሐሳቡን ጨረስን። ከዛ የዋይም የዜድ ቫልዩ እዚህ ጋር ሆኖ 0 ናቸው፣ እዚህ ጋርም 0 ነው። ስለዚህ እዚህ ጋር ምን ቀረ ማለት ነው? 4x = 2 x = 2 ማለት ነው። የኤክስን ቫልዩ አገኘ። ስለዚህ ኤክስ ምን ሆነ ማለት ነው? የኤክስን የዋይን ቫልዩ 0 ሲሆን ኤክስ ምን ሆነ ማለት ነው? ከ0 እስከ ኤክስ ከ0 እስከ 2 ሆነ ማለት ነው። የኤክስን ቫልዩ አገኘ። ለዋይ ደግሞ እዚህ ጋር ስንሰራ ደግሞ እዚህ ጋር በደንብ አስተውሉልኝ። እዚህ ጋር ደግሞ ለዋይ ደግሞ እዚህ ጋር ስንሰራ ደግሞ እዚህ ጋር አሁንም ሐሳቡ እዚህ ጋር አንድ አይነት ነው። ግን ለዋይ ደግሞ ስንፈልግ እዚህ ጋር 0 የሚሆነው ፓርት ትንሽ ስለሚለይ በደንብ ነው ስቴፕ ባይ ስቴፕ 4x + 2y + z = 2 እዚህ ጋር ደግሞ ማለት ነው ለዋይ ደግሞ እዛ ስንፈልግ 0 የሚሆነው z ብቻ ነው። በደንብ እዚህ ጋር አስተውሉልኝ። 0 የሚሆነው z ብቻ ነው። የኤክስ ቫሪያብል 0 አይሆንም ለዋይ ስንፈልግ ማለት ነው። ስለዚህ እዚህ ጋር መተን y እንፈልግ። y ምን ሆነ ማለት ነው? 2 - 4x ኦቨር ምን ቀረ ማለት ነው? 2 ሆነ። እዚህ ጋር ስሉት 1 - ምን ቀረው? 2x ቀረ ማለት ነው። ይሄ ማን ቫልዩ? የዋይ ቫልዩ ነው። እንደ የዋይ ቫልዩ ሆነ በአሁኑ ስቴፕ መስራት ነው ማለት ነው። ስለዚህ እዚህ ጋር ምን ሆነ? የዋይ ቫልዩ ከ0 እስከ ምን ቀረ ማለት ነው? y ሌዛን 1 - 2x ይሄን አገኘ። ለዋይ ሲሆን 0 የሚሆነው ማለት ነው ዜድ ብቻ ነው። እዚህ ጋር 0 የሚሆነው እዚህ ጋር በደንብ አስተውሉልኝ። እዚህ ጋር የምጽፈውን ህግ በደንብ ያዙልኝ። እቺ ሁሌም ሊያጥዬ ፈተና ስለማይቀር በደንብ አስተውሉልኝ። ከዛ እዚህ ጋር ደግሞ ለዜድ ደግሞ እዛ ስንፈልግ ደግሞ እዛ ነው የሚሆነው። እዚህ ጋር ለዜድ ደግሞ እዛ ስንፈልግ ነው የሚሆነው z = 4x + 2y + z = 2 ነበረ። ለዜድ ደግሞ እዛ ሲሆን የኤክስን ቫልዩ የዋይን ቫልዩ እዚህ ጋር 0 አይሆንም፣ አያገባንም። እኛ እዚህ ጋር መተን ዜድ ብቻ እንፈልገው። ዜድ ደግሞ ዜድ ዘይ ማለት ነው z = ምን ሆነ ማለት ነው? 2 - 2y - 4x ቀረ ማለት ነው። 4x ይሄ ነው የሚሆነው ማለት ነው። ስለዚህ የዜድ ቫልዩ ሆነው ስለዚህ ከ0 ሁሌም እዚህ ጋር የዋይም የኤክስም የዜድ ቫልዩ ኢኒሻል ከዛ ምን ነው የሚሆነው? 0 የሚሆነው። ስለዚህ ኢኳል ቱ ዜድ ኢኳል 2 - 2y - 4x ይሆናል ማለት ነው። በዚህ ፎርም እንፈልጋለን። ይሄኛው ምን አገኘን? የዋይንም የኤክስንም ሪጅን አወቀን። ስለዚህ ቀጥታ መተን ፎርሙላ ላይ መተካ ነው ማለት ነው። ምንም መደሳሰብ የለውም። ቀጥታ መተን
እዚህ ላይ መተካት ነው። ይሄ ፎርሙላችን ቪ ማለት ሪጅን ነው። ሪጅናችንን አገኘን። የኤክስን የዋይን የዜድ ቫልዩ አግኝተናል። እንዴት አገኘን? ልክ የአሁኑ ስቴፕ ተከተለን ሁሌም ስንፈልግ በዚህ ፎርሙላ የምንፈልገው ለኤክስ ከሆነ የምንፈልገው የዋይና ዜድ ዜሮ አድርገን እንፈልጋለን ኤክስን። ዋይን ደግሞ ስንፈልግ ዜድ ብቻ ግን ዜድ ዜሮ ብቻ አድርገን ዋይን እንፈልጋለን። ለዜድ ደግሞ ኤክስም ዜሮ አይሆንም፣ ኤክስም ዋይም ዜሮ አይሆንም። ቀጥታ ዜድ ነው የምንፈልገው ከፕሌኑ ላይ ማለት ነው። ከዛ ሪጅናችንን አገኘን። ከዛ ዲቪ ደግሞ ማለት ደግሞ ዲዜድ ዲዋይ ዲኤክስ ማለት ነው። በዚህ ፎርም ማድረግ የተጠየቅነውን ሶሉሽን ቀጥታ ሶልቭ ማድረግ እንችላለን ማለት ነው። ሶ ቀጥታ ወደ ፋይናንሳችን ስንገባ ቮሊዩም ዚኳልስቱ ምን ይሆን ማለት ነው? የኤክስ ቫልዩ ከዜሮ እስከ ቱ ነበረ አግኝተናል፣ ጨረስን። ከዛ እዚህ ጋር ደግሞ ማለት ነው ቀጣዩ ደግሞ ከዜሮ የዋይ ደግሞ 1 ማይነስ 2x ነበረ ጨርሰናል። ዜድ ደግሞ እዚህ ጋር ማለት ነው ከዜሮ እስከ 2 ማይነስ 2y ማይነስ 4x ነው። ከዛ እዛ የሚመረን ዲዜድ ዲዋይ ዲኤክስ ለምን እንዲጻፍ ነው? ሁሌም ቫሪያብል የያዘው ቫልዩ ከውስጥ የሚሆነው ይሄና ሁሌም ከውስጥ ናቸው። እነኚህ ቫሪያብል ይዘዋል። እዚህ ጋርም ኤክስ ይዘዋል፣ እዚህ ጋርም ደግሞ ዋይ እና ኤክስ ቫሪያብል ስለያዘ ሁሌም ከውስጥ ይሆናሉ። ዲኤክስ ደግሞ እዚህ ጋር ሁሌም ምን ነው የያዘው? ኮንስታንት ነው የያዘው። ኮንስታንት የያዘው ነገር ሁሌም ከውጭ የሚሆነው። ስለዚህ ይሄ ማለት የዲኤክስ ኢንተርቫል ነው። ይሄ ማለት እዚህ ጋር በደንብ አስተውሉኝ። እችኛዋ የዲዜድ ነች፣ እችኛዋ ደግሞ የዲዋይ ነች፣ እችኛዋ ደግሞ የማን ነች? የዲ ኤክስ ነው ማለት ነው። በዚህ ፎርም እንፈልጋለን ማለት ነው። ስለዚህ በዚህ ፎርም ስንፈልግ ምን ይሆናል ማለት ነው? ይሄ ፈንክሽን መጀመሪያ እንዴት ነው የምንሰራው? እንደ ደግሞ ህግ መስራት ብቻ ነው። መጀመሪያ እችኛዋን ከሰራን በኋላ ማን እንፈልጋለን ማለት ነው? እችኛዋ ካለቀ በኋላ እችኛዋን ከሰራን በኋላ ማን እንፈልጋለን? እችኛዋን ጨረስን። ካለቀ በኋላ እችኛዋ ማን ደግሞ እንፈልጋለን? ዲዋይን እንፈልጋለን። ዲዋይን ደግሞ ልክ እንዳሁኑ ከሰራን በኋላ ማን እንፈልጋለን? ዲኤክስ እንፈልጋለን። ዲኤክስ ካለቀ በኋላ ይሄ ምን ነው የመጨረሻው መልስ ይሆናል ማለት ነው። በዚህ ፎርም መስራት ነው። እሺ መጀመሪያ ዲኤክስ እንየውና ከዛ የሚቀጥለውን ፓርት እናያለን ማለት ነው። እሺ ስለዚህ እዚህ ጋር መጀመሪያ ይሄ ፈንክሽን ለዲኤክስ እዚህ ጋር ሶልቭ አድርጉ መጀመሪያ ይሄ ጋር ማለት ነው። መጀመሪያ እችኛው ፓርት እንስራ፣ ለዲዜድ ብቻ እንስራ። ምንሆነ እዛ ሲሰራ ከዜሮ እስከ ቱ ከዜሮ እስከ ቱ ማይነስ 2y ማይነስ 4x ባይ ዲዜድ ይሄ ምን ኮለ ማለት ነው? ዜሮ ብቻ የሚቀረን ዜድ ኢንቱ ከዜሮ 2 ማይነስ 2y ማይነስ 4x ይሄ ምን ኮለ ማለት ነው? ስንተካበት 2 ማይነስ 2y ማይነስ 4x የሚቀር ለምን? ይሄ ማለት በዜሮ ቦታ እዚህ ጋር መተን ይሄን ቫልዩ መተን በዜሮ ቦታ እዚህ ጋር መተን እንተካዋለን። ከዛ ማይነስ ዜሮ ማድረግ ነው። እዚህ ጋር መተን ማይነስ ዜሮ ለምን? እኛው ኢንተርቫል ደግሞ እዚህ ጋር መተን እዛ ስንተካት ዜሮ አለም እኮ ነው። ከዛ ይሄን ጨረስን ማለት ነው። ይሄ ቫልዩ እዚህ ጋር ማለት ነው። ይሄን ቫልዩ እዚህ ጋር መተን ይሄን ቫልዩ ዘንድ ከሄደን እዚህ ጋር መተን መተካት ነው። ከዛ እዚህ ጋር መተን ስንተካው ምን ቀረ ማለት ነው? እዚህ ጋር መተን ስንተካው ከዜሮ እስከ ቱ ከዜሮ እስከ 1 ማይነስ 2x ከዛ ምን ቀረ? ቃታ ይሄን ኮይን እዚህ ጋር መተን መተካት ነው። 2 ማይነስ 2y ማይነስ 4x dy dx እዚህ ጋር አሁን ዲዜድን ጨረስን። ከዛ ዲዋይን ደግሞ እንፈልጋለን። ዲዋይንም አሁን ደግሞ ስንፈልግ መጀመሪያ በቃ ይሄን ነገር ይሄን ፈንክሽን ለዲዋይ ብቻ ምን ማድረግ ነው? ኢንተግሬት ማድረግ ነው። አሳው በቃ አንድ አይነት ነው። ከዛ ይሄን ቫልዩ ከተከን በኋላ ጨረስን። ከዛ ዲዋይን ከጨረስን በኋላ ዲኤክስ ደግሞ ፈልገን የመጨረሻውን መልስ ማስቀመጥ ነው። በዚህ ፎርም ይሄን ጨርሱት። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮን ከወደዳችሁት ሰብስክራይብ ማድረጋችሁን አትርሱ። እናመሰግናለን።